ሰላም እንዴት ናችሁ? ዛሬ ደግሞ የህይወት ፓንት ፓተርንን አሳያችኋለሁኝ። በወረቀት ላይ ነው የማሳያችሁ። እንግዲህ ኦርደር እስከማገኝ ድረስ በወረቀት ላይ እያሳያችሁ አንዳንድ ፓተርኖችን ልብስ ትእዛዝ ሲኖር በልብስ ላይ አሳያችኋለሁ ማለት ነው። ስለዚህ ዛሬ የማሳያችሁ ምንድን ነው፣ በወረቀት ላይ ስንሰራ እንግዲህ ቁመት ነው የተወሰነ ልዩነት የሚያመጣብን። ሆት ፓንት ስንሰራ ቁመቱ ነው ልዩነት የሚያመጣብን እንጂ ሌሎቹ ተመሳሳይ ናቸው። ወርድም ወረቀት ልኬታውን ሙሉ በሙሉ መቀበል ስለሚችል በወረቀት ላይ መስራት ይቻላል። ቁመቱ ነው የተወሰነ ልዩነት ያለው። ቁመቱን ለዛሬው በዚህ ፓተርን ላይ ስንሰራ 60 ሴንቲሜትር አድርገን ወይም ሙሉ የወረቀቱን ቁመት ተጠቅመን ነው የምንሰራው። በመጀመሪያ ያው እንግዲህ እንደተለመደው ጋይድ ላይን እናሰምራለን ማለት ነው። ጋይድ ላይን እናሰምራለን። ከዚህም በኩል የተወሰነ ከዛ በኋላ ምንድነው በቀጥታ ልኬታዎች አሉ። እንግዲህ ሆት ፓንት ስትሰሩ በጣም ቀላል ነገር ነው። በቢጃማ መስራት ትችላላችሁ። የሆት ፓንት ልብሶች አሉ፣ የተለያዩ ልብሶች አሉ። በቢጃማ ራሱ በቀላሉ መሰራት የሚችል ልብስ ነው። ልኬቶቹ እንግዲህ ሁለት ብቻ ናቸው። ሆት ፓንት ልኬቶች ቁመትና ዳሌ ብቻ ናቸው። ወገቡ ጋይድ ተደርጎ በቀጥታ በጎማ ተሸብሽቦ ስለሚሰራ ምናልባት በጎማ ተሸብሽቦ ካልተሰራ የወገብ ልኬታም እንዲያስፈልግነቱ ሊያስፈልገን ይችላል ማለት ነው። በዚፕ እና በቁልፍ ከሆነ የሚሰራው የወገብ ልኬታም ያስፈልገናል ማለት ነው። ግን ለዛሬው እኔ ቁመትና ዳሌ ብቻ ለክቼ ነው እንትን የምልላችሁ። ዳሌ 100 ነው፣ ቁመት 60 ሴንቲሜትር ነው። እንግዲህ በመጀመሪያ ኤ የሚባል መስመር አለ። ኤን ስንሰራ ምንድነው የምናደርገው? ቁመት ነው በቀጥታ። ኤ ማለት በቀጥታ ይሄ ያሰመርነው ማለት ነው። በቃ ኤ ማለት ይሄ ወደታች ያሰመርነው ኤ እንለዋለን። 60 ሴንቲሜትሩ ኤ ይባላል። ከዛ ቢ ነው የምንሰራው። ቢ ማለት ደግሞ ዳሌ ሲካፈል 4 ሲደመር 3 ማለት ነው። ዳሌ ሲካፈል 4 ማለት ዳሌ 100 ነው። ሲካፈል 4 ሲደመር 3 ስታደርጉት ደግሞ 28 ይሆናል ማለት ነው። ስለዚህ 28ን በዳሌ ልኬታ ስለምንሄድ ጋይድ እናደርጋለን። 28ን በቀጥታ እንለካለን ማለት ነው። ስለዚህ ምናልባት ስፋቱ እንትን የሚላችሁ ከሆነ ስፋቱ ይሄው ነው። ስንቆርጥ ደግሞ የውጩንም ፍሮንቱንም ባኩንም አብረን ነው የምንሰራው። አብረን እንሰራለን። ሪዘርቭ የምንሰጠው ለባኩ 2.5 ሴንቲሜትር ወይም 3 ሴንቲሜትር ነው ለባኩ ሪዘርቭ የምንሰጠው። ሌላው ተመሳሳይ ነው ማለት ነው። ስለዚህ ቢን አሁን አስምረናል ማለት ነው። ቢ ማለት ከዚህ እስከዚህ ድረስ ያለው ይሄ መስመር ነው። የዳሌ ስፋት ቢ እንለዋለን። ሌላው ይሄን ወደዚህ ያሰመርነው ወደታች እንደግመዋለን ማለት ነው። ከዚህ እስከዚህ ድረስ ያሰመርነውን የቢን ስፋት ዲ ብለን ደግሞ መልሰን ወደታች እንደዚህ እንደግመዋለን። ስለዚህ ይሄ ማለት 28 በዚህም በኩል እንደግመዋለን ማለት ነው። 28 እዚህ ጋር መረዳት ያለባችሁ ቁመቱ ይሄ አይደለም። የልብሱ ቁመት ስፋቱን በቀጥታ እየሰራሁላችሁ ነው ያለሁት። ቁመቱ ግን ይጨምራል ወደታች 95 ሴንቲሜትር ብታደርጉት አሁን እየሰራሁበት ያለው ቁመት 60 ሴንቲሜትር ነው። ቁመቱን አይ ቲንክ 90 ሴንቲሜትር 35 ሴንቲሜትር ትጨምሩበታላችሁ ማለት ነው። 35 ሴንቲሜትር ወደታች ጨምራችሁ ነው የምትሰሩት ማለት ነው። ስለዚህ አሁን ዲንም ቢንም ሰርተናል። ሌላው ሲን ነው የምንሰራው። ሲ የምንላት ደግሞ እዚህ ጋር ፓትሌቷን ወደ ውስጥ የምናወጣት ናት። ሲ ማለት ዳሌ ሲካፈል 10 አድርገን ነው የምንሰራት። ዳሌ ሲካፈል 10 ማለት ዳሌ 100 ነው። 100 ሲካፈል 10 10 ነው። ስለዚህ በዚህ ጋር 10 ሴንቲሜትር ገባ ብለን እንሰራታለን ማለት ነው። ሲ ማለት ይቺ ነች። ይቺ ከዚህ ወደዚህ የገባናት ይቺ ሲ ትባላለች። እንደገና ይቺ ዲ
እንላታለን። ቢ የምንላት ወደታች ያለውን ከዚህ ወደዚህ ቢ እንለዋለን ማለት ነው። እሺ አሁን በቀጥታ ምንድን ነው የምናደርገው? ከታች ግርጌውን ነው። ግርጌውን መወሰን አንችልም በእርግጥ እዚህ ላይ ምክንያቱም ለእናንተ እንዲገባችሁ ግን አሳያችኋለሁኝ። ግርጌው ስለማይታወቅ ማለት ነው። በ60 ሴንቲሜትር ከሰራ ነው ግን ግርጌው ላይ የምታደርጉት ምንድን ነው? ግርጌውን የፍሮንቱን 20 ሴንቲሜትር የባኩን እንደገና 25 ሴንቲሜትር አድርጋችሁ ነው የምትሰሩት። 20 ሴንቲሜትር እና 25 ሴንቲሜትር አድርጋችሁ ነው የምትሰሩት ማለት ነው። ከዛ ይችን አሁን ያወጣችኋት በፍሮንቱ ነው። ባኩን በቀጥታ ከዚህ ወደዚህ 2.5 ሴንቲሜትር ጨምራችሁ ታሰምሩታላችሁ። የባኩ ሪዘርቭ 2.5 ሴንቲሜትር እዙ ላይ በአንድ ነው የምትቆርጡት። 2.5 ሴንቲሜትሯን ብቻ መጨመር ነው ማለት ነው። ስለዚህ ይሄኛው ባክ ከላይ ያለ የሚታየው ፓርት ፍሮንት ነው። ባኩ ደግሞ የውስጠኛው ነው። ከዛ ይችን በከርቭ ማስመሪያ ታሰምራላችሁ ማለት ነው። ጨርሰናል። ይሄን ይመስላል። ከዛ በኋላ ይሄንን በቀጥታ የምትቆርጡት ፓርት በዚህ ላይ ትቆርጣላችሁ። ስለዚህ ይህን ይመስላል የሆት ፓንት አሰራር። በጣም ቀለል ባለ መንገድ ነው ያሳየኋችሁ። ቀላል ነው። በቀላሉ ይህን እየሰራችሁ ወደ ቢዝነስ መቀየር ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።